ተስፋ አረጋለሁ። እቀበለዋለሁ ብላለች። በአሪፍ አቀባበል እንደምትቀበለኝና ልጆቼንም እንደምትሳየኝ በጣም ተስፋ አረጋለሁ። ዛሬ ሄጄ ሱመያን እና ልጆቼንም እንደማግኘት በጣም አንድ አይነት ነገር ነው እየሰራህ ያለው። ሁሌ ትሄዳለህ፣ ሳምንት፣ ወር፣ 2 ወር እየቆየ እኔ አላሳዝንም እንዴ? እዚህ ቤት ብቻዬን የሚያክል ቤት ውስጥ ብቻዬን እዚህ ቁጭ ብዬ ምንም አልመስለም እንዴ? እስቲ እናንተ ከተጋባን በኋላ እውነት አንድ ቀን አብረን ቁጭ ብለን እንደው እንደ ባልና ሚስት እንደው እንኳን ሌላ ቦታ ሄደን ተዝናንተን እንኳን እናውቃለን? አዩ መጀመሪያ ከመዝናናቴ በፊት ልጆቼ እየተግሏሉ እየተንገላቱ፣ ሱመያም እንደዛ። ቤተሰብ እንዴት ናችሁ? ዛሬ በአዲስ ቪዲዮ መጣናል። ስለ ሰይድ ጉዳይ ልናወራ ማለት ነው። ሱማያ ጋር ሰይድ ሀረር ገባ። ምን ትላላችሁ? የእውነት ልጆቹን በጣም ነው የሚወደው። ለልጆቹ እኔ እንጃ እኔ አላቅም። መልካም ባል ነው ከሚናገረው ከአንደበቱ ራሱ ሁሉ ነገር እየደረሰበት፣ ግን ከአንደበቱ የሚወጣው ነገር ደስ የሚል ነገር ነው። እና ለማንኛውም ግን ዛሬ ያው እንደሰማችሁት ነው። ዛሬ ደግሞ ሀረር እሄዳለሁ ሲላት ሁለተኛ ሚስቱ አኩርፋለች። ሄድ እንደፈለክ መሆን ትችላለህ፣ እኔ ምንም አያገባኝም፣ እኔን አትጠይቀኝ፣ ድዋ ማድረግም ሰልችቶኛል እያለችው ነው። እሱ ደግሞ ለልጆች ድዋ አድርጊልኝ ልጆች እንዳገኛቸው፣ አንቺን ካገባሁ በኋላ ነው ህይወቴ ምስቅልቅሉ የወጣውና ልጆች መጀመሪያ ላገኛቸው፣ መዝናኛ ቦታም በምትፈልጊውን ቦታ ይዤሽ እንዲሄድ፣ መጀመሪያ ግን ልጆችን ላገኛቸው። እኔ ከዚህ በፊት ብዙ ንብረት ነበረኝ፣ ልጆችም መኖሪያ ቦታቸውን ትተው ብዙ ነገር የነበረን ነገር ነውና አንቺን በማግባቴ ነው ቤቴ ድንኩርኩሩ የወጣው የሞቀ ቤቴ እያላት ነው። ወይኔ 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 ሁለተኛ ሚስቱ ወይኔ ሁለተኛ ሚስቱ በጣም ሳት ናት፣ አልበረደችም፣ ገና ወጣት ነች። በዛ ላይ ደግሞ ቀናተኛ ናት። እኔ እንጃ ሌላ ሚስት እንዳለው እያወቀች ነው የገባች። ግን ከገባች በኋላ እኔ እንጃ አላቅም፣ ትግስት የላትም። ለምንም ነገር ወዲያው ነው የምትናደደው። አብረው የሚቆዩ ራሱ አይመስለኝም። እንግዲህ ፈጣሪ ይርዳቸው። አግብታ ባትፈታ ደስ ይለኛል። እኔ እኮ አንድ የተሰማኝ ነገር ምንድን ነው፣ በጣም ቆንጆዬ ናት፣ ታምራለች። ለምንድን ነው ጸባይ ያነሳት? ለምንድን ነው ጸባይ ያነሳት? የምር ጸባይ የላትም፣ ጸባይ የላትም። ሁለተኛ ሚስት መሆኗን እያወቀች ራሱ ጸባይ የላትም። መጀመሪያ ለመግባት ነበረባት። መጀመሪያ ቢጤዋን ማግባት ነበረባት። ከሷ ጋር የሚሄድ ተንከባክቦ ሚይዛት ሰው ሞልቶ ነበር። ግን እዚህ አጣብቂኝ ውስጥ ገብታለች። እንግዲህ እንደ እድልም ሊሆን ይችላል። አላቅም ብቻ ለዚህ ጋር ውሳኔ መስጠት አዩ በጣም አሳዝነኛለች። የምሬ ነው የምላችሁና በሷ መፍረድም አልችልም። ምክንያቱም ሴት ናት። ሴት ስትሆኑ ደግሞ ጊዜና ሰዓት ካልተሰጣችሁ፣ ሴት ልጅ በባህሪዋ የሚንከባከባት ሰው ትፈልጋለች። እሱ ደግሞ በሙሽርነቷ ጀምሮ ይህን ማድረግ አልቻለም። ልጆቹን ፍለጋ በየቦታው እየሄደ ነው እና እኔ እንጃ ቤት ቢሞላ ቤታችሁ ሰፊ ቢሆን ግቢያችሁ ቢያምር ምንም ዋጋ የለውም ያለ ሰው ማለት ነው። እና በዚህ መሀል ምን እንደተማር ልንገራችሁ። ካዩ ጋር ስገባላችሁ ማለት ነው። ትዳር ፍቅር፣ ትንሽ ጠባብ ቤት ኖራችሁ ፍቅር ካለው ይበቃል ብዬ ነው የማስበው። ምክንያቱም በሰፊ ቤት ውስጥ ፍቅር ከሌለው የሆነ ድብርት ውስጥ ነው የምትገቡት ማለት ነው። እና አዩ እንደዛ ነው የሆነችው። አዩ በጣም ነው ያሳዘነችኝ። ገና አድጋ ሳታበቃ እዚህ አጣብቂኝ ውስጥ መግባቷ፣ እሱም እንደዛው ይህን ትዳር ቢጀምር ነው እንደዚህ እችም እንደዚህ ሆና እቃዋን ሻሽጣ አገር ለሀገር የምታንከራትተው ማለት ነው። እችም ልጆቿን እዛ ተንከራተተች፣ እልህ ውስጥ ተጋቡ ማለት ነው። ትዳሩ እንዳልሆነ ሆነና አንዳንድ ጊዜ እኔ እንጃ በማን መፍረድ እንዳለብን ራሱ አላውቅም። እና እስኪ ለማንኛውም ውድ ቤተሰብ ለሰይድ ድዋና ጸሎት አድርጉለት። አሁን ደግሞ እውነት እኔ እንጃ አታገኛትም እያለችው ነው አዩ ማለት ነው። አዩ አታገኛትም፣ አውቃ ነው የምትቀጥርህ፣ አታገኛትም እያለች ነው። በቃ በአሁኑ ካላገኘኋት በቃ የፈለግሽውን ታዘዝሻለሁ፣ የፈለግሽውን አደርግልሻለሁ እያላት ነው። ሁለቱም እንግዲህ ተፎካክረዋል ማለት ነው። እኔ እንዳልሁሽ ነው አንተ እኔ እንዳልሁህ ነው የምትሆነው ከዚህ በኋላ ካላገኘሃት ምናምን ተባብለው ተፎካክረዋል። እና መጨረሻውን እስኪ አብረን የምናየው ነው የሚሆነው። ለማንኛውም ከሰይድ ዩቲዩብ ሄዳችሁ ገብታችሁ ሰይድ የራሱ የሆነ ዩቲዩብ አለው፣ ከሱ ጋር ሙሉ መረጃውን ማግኘት ትችላላችሁ ማለት ነው። እኔ ያው እንግዲህ የሰይድ ገዳፊ ነኝ የሰይድ ገዳፊ ነኝ። እና ሱማያ በጣም ስለምታንከራትተው በጣም ነው የሚሰማኝ፣ በጣም ነው የሚደብረው። እና እንደዛ አላችኋለሁ ውዶችዬ። እና ለማንኛውም ለሰይዶ ድዋ ጸሎታችሁ አይለየው። አሁን ደግሞ ሀረር ገብቷል በሰላምና በጤና ከልጆቹ ጋር ከባለቤቱ ጋር እንዲገናኝ። ያችኛዋም
አጣብቂኝ ውስጥ እንዳትገባ ወደ ድሮ ፍቅሯቸው ተመልሰው ያችንም እችንም ሁለቶችን ሚስቶች በአንድ ላይ የሚያስሄድበትን መንገድ ፈጣሪ እንዲረዳው በድዋችሁና በጸሎታችሁ አግዙት። በጣም ነው የተሰቃየው። የምር ስቅይት ቢላችሁ ስቅይት እንዳይመስላችሁ። በጣም ነው የተሰቃየው። በጣም ነው የቀጣችው ሱማያ ማለት ነው። የምር በጣም ነው የቀጣችው። ተናዳ ተቃጥላ እዛ ውስጥ እያለች በጣም ተቃጥላ ነበርና አይፈረድባትም በሷም እና ግን አሁን እሱ ነው ያሳዘነኝ ማለት ነው። እሱ ነው በጣም ያሳዘነኝ። ለምን ተሰቃየ? ያቺ የተረገመች ቀን እንደዚህ አድርጋ አሰቃየችው ማለት ነው። እና በሰላም መምጣቱ ደግሞ በጣም ደስ ብሎኛል። ሰላማዊ ሰው ስለሆነ እግዚአብሔር ጠበቀው። ውስጡ ንጹህ ሰው ይመስለኛል ሳስበው ማለት ነው። እና በሰላም መመለሱም ትናንትና በጣም ደስ ብሎኛል። አሁን ደግሞ ትንሽ ሳያርፍ እንኳን አንድ ቀን እንኳን ከሚስቱ ጋር ሳይተኛ ሳይደሰት ደግሞ አሁን እንግዲህ ሀረር ና ተብያለሁ ብሎ ሂዷል። እንግዲህ ፈጣሪ ይርዳው። በድዋችሁ አስቡት እላችኋለሁ። ሰላም ለሀገራችን፣ ሰላም ለሕዝባችን። ውዶችዬ በጣም አመሰግናለሁ። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ። አብሮነታችሁ አይለየኝ እላለሁኝ። ባባይ ሞልቷል። አሁን እዚህ በፊት መተን ነበር ከነ አዩ ጋራ። እንግዲህ ሱመያና ባለችው መሰረት መጥቼ እዚህ ሀረር ውስጥ እየፈለኳን ነው ማለት ነው። ምናልባት ከነሱ ጋር እዚህ ነኝ ምናምን እዚህ ይሻልሻል ምናምን ብሏት ሊሆን ይችላል። እና ይሄን ይመስላል። ሳልነግርሽ ዝም ብዬ ብድግ ብዬ ከመሄድ ብዬ ነው የምነግርሽ ማለት ነው። ዝም ብዬ ብድግ ብዬ ይኸውልሽ፣ ሳልነግርሽ ዝም ብዬ ብድግ ብዬ ከመሄድ ይኸው ለተመልካቾችም ሱመያም ቪዲዮን እንድታይ እንግዲህ ከመጣም በኋላ ደግሞ አዩም እንደዚህ እየሆነች ብዙ ሰው ምን እያለ እያወቅሽ እንደማታሳፍሪ ተስፋ አረጋለሁ። እቀበለዋለሁ ብላለች። በአሪፍ አቀባበል እንደምትቀበለኝና ልጆቼንም እንደምትሳየኝ በጣም ተስፋ አረጋለሁ። ዛሬ ሄጄ ሱመያን እና ልጆቼንም እንደማግኘት በጣም ተስፋ አረጋለሁ ማለት ነው። እሷም እየጠበቀችን ስለሆነ ያሳፍረኛል። ሁሌም ላንቺ ሳልነግርሽ ከመሄድ ብዬ ነው የምትለው እኮ ነግረኝ አይደለም ብዙ ጊዜ ላንቺ ሳልነግርሽ ከመሄድ ሲቀጥል ደግሞ ማለት ነው እንድትሰማ የሚፈልገው ነገር ሁሌም አንድ አይነት ነገር ነው እየሰራሽ ያለው። ሁሌም ትሄዳለህ፣ ሳምንት፣ ወር፣ 2 ወር እየቆየን እኔ አላሳዝንም እንዴ? እዚህ ቤት ብቻዬን የሚያክል ቤት ውስጥ ብቻዬን እዚህ ቁጭ ብዬ ምንም አልመስለም እንዴ? እስቲ እናንተ ከተጋባን በኋላ እውነት አንድ ቀን አብረን ቁጭ ብለን እንደው እንደ ባልና ሚስት እንደው እንኳን ሌላ ቦታ ሄደን ተዝናንተን እንኳን እናውቃለን? አዩ መጀመሪያ ከመዝናናቴ በፊት ልጆቼ እየተግሏሉ እየተንገላቱ፣ ሱመያም እንደዛ ይሄን ላይ የተደረገው ምክንያት በምንድን ነው? እኔ አንቺ ስላገባው ነው። ገባሽ? ልጆቼን ለማግኘት